እግዚአብሔርን መካድ መጨነቅ ማለት የእምነት ማነስ ነው። ሌላኛው የጭንቀት ዴፊኒሽን የሚሆነው በትላንትናና በነገ ውስጥ መታሰር። እናንተ እምነት የሌላችሁ ስለምን ትጨነቃላችሁ ነው ያላችሁ። ፊት ለፊቱ ምን አለ? እምነታችሁ ያነሰን የተባሉት ሐዋርያት። ስለዚህ መጨነቅ ማለት የእምነት እጥረት ነው። በእግዚአብሔር እንደ አለማመን ነው የሚቆጠረው። በቃ የእግዚአብሔርን መኖር ኤግዚስተንስ አለማመን ነው የሚቆጠረው። በጣም የሚገርም ነው። ስለዚህ ታዲያ ለምን እንጨነቃለን? ማለት ይህ ሐሳብ እንዳለ ይታወቃል። በምን አይነት መንገድ ነው ታዲያ ጭንቀቶቻችንን ልናራግፍ የምንችለው ከራሳችን ላይ? አስቀድመን ለምን እንደምንጨነቅ አሁን ሰው አትጨነቁ ምናምን ሲባል አንተ ትቀልዳለህ ምናምን ይላል። ሰው አለመጨነቅ ምናምን እንዴት ይችላል? ወጄ እኮ አይደለም፣ ማንም ወዶ የሚጨነቅ የለም። እኛም እንደዛ አይደለም እያልን ያለነው፣ ግን መፍትሄ አለው ነው። አለመጨነቅ ይቻላል። ገብቷል? ጭንቀት የሚባል ነገር አይኑር አይደለም። ልክ እንደ አባታችን ይሁን ጸሎታችን ላይ ወደ ፈተና አታግባን አይደል? ወደ ፈተና አታግባን ነው እንጂ ፈተና አይኑር ማለት አይደለም። ስለዚህ ቅዱስ ቄርሎስ ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል ነው። ገብቷል? እሳት ውስጥ ገብተህ ላትቃጠል ትችላለህ እንደ 3 ደቂቃ። ጭንቀቱ አለ፣ የሚያስጨንቁ ነገሮች አሉ፣ ግን አለመጨነቅ ይቻላል። ያ ነው ፖይንቱ። ግን ሰው ወድጄ አይደለም ይላል። አዎ፣ ግን ብዙ ጊዜ ሰው የሚጨነቅበት ነገር ምንድነው? የመጀመሪያው ነገሮች መደራረብ ነው። ሰው መልቲታስኪንግ አይችልም። በቃ በአንድ ጊዜ ብዙ ነገር ማድረግ አይችልም። ለዛ ጭንቅላቱ ይወጣጠራል። ብዙ ምግብ እንደመብላት ብላ አስበው። ሰውነት የሚሰማ ስሜት አለ አይደል? አይችልም፣ ከአቅም በላይ ነው። 10 እንጀራ መብላት ትችላለህ? አይከብድም? ሰውነትህም አይችልም። 10 የተለያዩ ኢሹዎች እንደማለት 10 መፍታት ያለበት ህይወት ላይ የተለያዩ ኢሹዎች ሁላችንም ተደራርበናል። ወይ ትምህርት ጉዳይ፣ ትምህርቱ እዚህ ጋር ፌል ሲያደርግ በዚህ ጋር ስራ ይበላሽባል፣ አለቃ ይቆጣል። አለቃ ተቆጥቶ ቤት ስትገባ ከሚስት ጋር ወይ ከባልሽ ጋር ደህና አይደለም፣ ቤት ውስጥ ሰላም የለም፣ ወይ ልጅ ታማል፣ ከዛ የምትከፍለው የለም የቤት ኪራይ። ይሄ ጭንቅላትን ሊያፈነዳ ነው የሚደርስ። በጣም ብዙ ሰው ለጭንቀት የሚዳረገው በነገሮች መደራረብ ነው። አይምጣ ማለት አትችልም። ወደ በኋላ መፍትሄውን ስለምናየው ምክንያቶቹን ብቻ ነው ያየው። መጀመሪያው አሁን እንዳልኩ በቃ የነገሮች መደራረብ ነው። ሰው አናቱ በቃ የተደራረበት ይመጣል። መሸከም አይችልም። ሰውነት ነው ደካማ ነው። አንድ ጉዳይ ላይ ነው ትኩረት አድርገህ መስራት መትችል። ስራ ላይ ሆነ ስለ ስራህና ስለ ሚስትህ፣ ስለ ልጆችህ እና ስለ ቤት ኪራይ ማሰብ አትችልም። መስራት ሁሉ አትችልም። መኖርም ይከብድህ። ለዛ እና የነገሮች መደራረብ ነው የመጀመሪያው። ሌላው አሁን በጣም እየተስተዋለ ያለው የጭንቀት ምክንያት የሆነው ነገን መፍራት ነው። ይሄ በጣም ወጣቶች ላይ ነው ያለው። ምክንያቱም አሁን ያለንበት ሁኔታ ነገ እንድትፈራ ነው የሚያደርግ። የሀገሪቱ ሁኔታ ሊሆን ይችላል፣ የዓለም ሁኔታ፣ ወይዘሩ እየተፈጠረ ያለው ጉዳዮች፣ ጦርነቶቹ፣ ከዛ ስራ አጥነት፣ ወጣቱ ላይ እየደረሰ ያለው የወጣት ሞት መብዛቱ ምናምን አሁን ያስጨንቃል። ብዙ ወጣቶች ስራ እያገኙ አይደለም። ስለዚህ አሁን ተምሪ ምንድነው መሆነው የሚል በጣም ብሷል። እናቴ እንዴት ነው የምጦረው? ዘመኑ እንደ ድሮ አይደለም። በጣም ዘመኑ ከፍቷል። ሰው ጨካኝ ሆኗል። ኑሮ በጣም እየተወደደ ነው። እንዴት ነው ሰርቫይቭ ማድረገው? ይሄ በጣም ነው የሚያስጨንቀው። በጣም ብዙ ወጣት ቲኔጀሮች፣ በጣም በተለይ ሃይስኩል እና ግቢ ያሉ ተማሪዎች አሁን በጣም እየተጨነቁበት ያለው እየተጠቁበት ያለው ነገር ምንድነው መሆኑ? ምክንያቱም ሶሻል ሚዲያ ላይ ሲገባ በእነሱ እድሜ ያለ ሰው አረለ በቃ ጥሩ ህይወት እየኖረ ምናምን ካንተ እድሜ በታች ያለ ሰው ሲኖር ታያለህ። አንተ አልጋ ላይ ተጋድመህ ስክሮል እያረክ ነው። ምንም የምትበላው የምትጠጣው የለህም፣ ተስፋ የለህም። ቤተሰብን እጦራለሁ ብለህ ከሀገር የወጣ ሰውዬ፣ ትምህርት ቤት የገባ ሰው ግን ምንም የለህም እና ያስፈራል። ምንድነው መሆኑ? እንጀራ ስንት ነው የገባው? ዘይት ስንት ነው የገባው? አይደለ? ምናልባት በቤተሰብ ስር ሆነው እንኳን ወጣቶቹ ምንድን ደግሞ በቤተሰብ ስር ሆነን የምንጨነቀው ነገ መፍራት። ምን አይነት ዘመን ነው የሚመጣው? ከዛ ተሰማለህ በቃ እንደዚህ ትንቢት ሊፈጸም ነው ምናምን ሰው ደግሞ አይደለ በዩቲዩብ ለብር ብለው የሚሰሩ ደግሞ ብዙ ነገሮች አሉ። እሱን ይሰማና ደግሞ አሁን ትላልቅ ሰዎች የሚጨነቁት ለዛ ነው። በቃ ገሌ ሊመጣ ነው፣ ደም መፋሰስ ሊመጣ ነው ምናምን ይሆነውም ያልሆነውም እየቀረምን በጣም መረጃ ነው እያበላሸን ያለው። አሁን በእህቶቻችን ላይ፣ በሴቶች፣ በልጆች፣ በብዙ ነገሮች የሚደርሱ ጥቃቶች እቺ ሴት ነገ እንድትፈራ ያደርጋታል። ምን አይነት ዘመን ነው የመጣው ትላለች። አሁን እየሆነ ያለውን ነገር ስለምን አለመጨነቅም አትችልም እንዴ? በቃ ይከብዳል። ምንድነው የሚወጣኝ? በቃ አሁን በትምህርቱ ጎበዝ ያልሆነ ሰው
ሰርቫይቭ እንደማያደርግ ነው የሚያስበው። ከዛ ደግሞ ዘመን ይገለበጥና ደግሞ በትምህርቱ ጎበዝ የሆነም ሰው ደግሞ ምንድነው ተስፋዬ በቃ ሁሉ ነገር ሳክሪፋይስ አድርጌ ተምሬ ግን ስራ የለም። ምክንያቱም ታላቅ ወንድሙን ታላቅ እህቷን ስታይ ቤት ከተቀመጡ ብዙ አመት ሆናቸው። ይህን እያየ እንዴት መጨነቅ አትችልም? እና በጣም ትልቁ የጭንቀት ምክንያት የሆነው አሁን ነገን መፍራት ነው። በቃ ነገ ምንድነው መሆኑ የሚለውን ማሰብ ነው። በጣም ከባድ ነው። አሁን ይሄ ቅድም እንዳልኩ ደግሞ ከዚህ ጋር ተያይዞ የሚነሳው ትላንትና ለመርሳት ነው። በጣም ብዙ ሰው በህይወቱ ያጠፋው ያበላሸው ሰው ሳይሳሳት መኖር አይችልም። ሰው ነህ፣ ትሳሳታለህ። ያ ቁጭትህ ያ ጸጸትህ ተከትሎ ይመጣና ብዙ ነገርን ያበላሻል። ምንም ለማትቀየረው በጣም እንደውም ግራ የሚገባኝ ይሄ ነው። አልፏል እኮ ማለት ለዘላለም ላይመለስ አልፏል ያደረከው ነገር። ጸጸትና ቁጭት ጸጸት በቃ ባላደርገው ኖሮ ያንን ስህተት ባልሰራው ኖሮ ይሄንን ባልናገረው ኖሮ ብሎ ላለፈው ነገር፣ ቁጭት ደግሞ ባደርገው ኖሮ አይደል ያመለጠውን ኦፖርቹኒቲ ያሰበ ባደርገው ኖሮ እኮ እንደዚህ ያሉንም ነበር ይላል። እንደውም አንዳንዶቻችን ለእያንዳንዱ ምክንያቶቻችን ያለፈውን ነገር እንትን ምንል ሰዎች አለን። አሁን ይሄ በጣም እንደውም መሰመር ያለበት ጉዳይ ነው ብዬ አስባለሁ። ወጣቶችም ማሰብ ያለብን ይሄ ነው። ቤተሰቦቻችን ያላቸው ያሳደጉበት አስተዳደግ አሁን ላለን ነገር ተጠያቂ የምናደርግ ሰዎች አለ። አባቴ እኮ እንዲህ ባያደርገኝ ኖሮ እናቴ እንዲህ ባታደርገኝ ኖሮ ሜቢ ግቢ ባልገባ ኖሮ ወይ ደግሞ በገባ ኖሮ ምናምን ብሎ አሁን ስላለበት ስለወደቀበት እያንዳንዱ ነገር የኋላውን ነገር እያሰበም ይጨነቅሷል። ይሄም ጭንቀት ነው። በቃ ግን ምንም መፍትሄ የለው። ውስጥን የሚበላ ለበሽታ በቃ የሚያዳርግ በጣም ትልቁ ካሁን ካልኩ ምክንያቶች ትልቁ እንደም ትላንትና ለመርሳት ነው። ብዙ ሰው ትላንቱን ወደ ኋላ እየጎተተ ያለው ጸጸቱ ቁጭቱ ነው እየገደለው ቤቱ ቁጭ እያደረገው ያለው። ትራውማ የሚባል ነገር አለ አይደል? የልጅነት ጠባሳ ቤተሰብ አንተ ላይ ያደረገው ነገር የተናገረው ነገር ከነሱ ጋር ያደክበት ነገር ነው ዛሬ አንተ ማለት። ምናልባት ጎብዘህ አንብበህ ራስን ኮንሽስ ሆነ አውቀህ ትራውማን ሂል አድርገህ ጠባሳን ፈውሰህ ብቁ ሰው ካልሆንክ ራስህን ካልሆንክ በስተቀር አንተ ማለት ያ ያሳለፍከው ሄኖክ ነው ያደግከው ሄኖክ። ቤተሰቦችህ ተጽዕኖ ያደረጉብህ ማህበረሰብህን ነው መስለው አካባቢን መስለን ያደግከው። እዚህ ፍቅር በቤተሰብ ፍቅር አጥቶ ያደገ ሰው ዛሬ በጣም ፍቅርን ሲለምን ታየዋለህ። ራስን ታገኘዋለህ አይደል? የሰዎችን አቴንሽን እየፈለክ ብቻህን መሆን አትፈልግም፣ ትደውላለህ። ከዛ ቶሎ ይከፋል ምናምን። ለምንድን ነው የማይወዱኝ እኔ እንደምወዳችሁ ትላለህ። ከዛ እንዲሰጥ የምትፈልገውን አይነት ፍቅር ለሰው አብዝተህ ትሰጣለህ። ያንን መልሰባል ማለት ደግሞ ይሄ አንዱ ነው እንልህ። ከቤተሰብ ፍቅር ማጣት አሁን የሚያደርግህ ነገር በጣም ብዙ አለ በጣም ብዙ አለና ቁጭ ብሎ ማንበብ እኔ ሳይኮሎጂ መጽሐፎችን ማንበብ የሚጠቅመው ለዚህ ነው በደንብ። ወይ ደግሞ መታከም ካለብን ደግሞ መታከም ሄደን የአእምሮአችን ጤና መመርመር አለብን። በቃ ለምንድን ነው እንደዚህ ሆንኩ ያሉት? ለምንድን ነው ሰውን በዚህ ልክ እየተለማመድኩ ያሉት? ለምንድን ነው በዚህ ልክ የሰውን አቴንሽን ፍቅር በዚህ ልክ እየፈለግኩ ያሉት? ለምንድን ነው ወደ ኋላ ስትሄድ የሆነ የተነፈከው ፍቅር አለ፣ የሆነ ያጣኸው አቴንሽን አለ ዛሬ እንድትፈልግ የሚያደርግ ልክ እንደዛ ነው። ግን ከዛስ ያ አሁን ዛሬ ህይወት ላይ ነገር አፕን ሲያደርግ ያለፈውን ታስብና እንዲህ ባይሆን እኮ እንደዚህ ያሉን ነበር ይላል አይደል? የከሰረውን ብር እያሰበ ወይ አንድ ቁጥር የከሰረችውን ሎተሪ እያሰበ ዘላለም ይጨነቅ ሰው ይጠፋል። ዜሮ እኮ ነው የጎደለኝ እያለ አጋጥሞኛል። አንድ ቁጥር ሊደርሰው ብዙ ሚሊዮን ብር አመለጠውና በቃ ስንት ዓመት ሙሉ ያወራዋል። በቃ ለአሁን ለመክሰሩ ለአሁን ትንሽ መቸገሩ ያቺን ሎተሪ አንድ ቁጥር በቃ መሳሳቷ ነው። ጣፈንታዬ ነው እድሌ ነው እያሉ ደግሞ እንደዚህ የሚሆኑ ሰዎች ብዙ አሉና ትላንት በጣም ወደ ኋላ ይጎትታል፣ ለጭንቀት በጣም ይዳረጋል። ሌላውና በጣም ብዙዎቻችን ያልገባን ነገር ደግሞ ኢማጂኔሽን። በጣም ብዙ አክቹአሊ ህይወት ላይ ሀፕን እያደረገ ካለው ከሚያስጨንቀው ነገር ይልቅ ኢማጂን አድርጎ የሚጨነቀው ብዙ ነው። በጣም ብዙ ጭንቀት እየፈጠረ ነው፣ አይምሮ ላይ እየፈጠረ ነው የሚጨነቀው። እና ኢማጂኔሽን ማለት ይሄ ነው። በቃ እኔ ምን አጋጥሞኛል፣ አንዳንድ ሰው ምን እንደሚያደርግ ታውቃለህ? ውስጡ የሚሰማውን ባዶነት፣ መከፋት በቃ የሚያለቅስበትን ምክንያት ፍለጋ ያልተፈጠረ ነገር እንደተፈጠረ አድርጎ የሚያዝን ሰው አለ። ለምሳሌ አባቱ አለ ግን ፊውነራሉን በቃ ቀብሩን እያሰበ ያለቅሳል። አሁን አባቴ ቢሞት እንዴት ነው መሆኑ ብሎ ቁጭ ብሎ ያዝናል። እናቴ ስትሞት እንደዚህ ነው ማዝነው እያለ አሁን ካንሰር አለብህ ብባልስ ይልና ይገርማ። አሁን እንደዚህ እውነት ላይ መስል ይችላል፣ ግን አሉ እንደዚህ አይነት ሰዎች አሉ። ኤግዚስት ያደርጋሉ ብባልስ እያሉ የሚጨነቁ በጣም ቢሆንስ በቃ ገብቷል። መኪና ሳተህን በል ገጭቶኝ ቢሆን ከዛ ገጭቶኝ ቢሆን ኖሮ ብሎ ማለት ሰው እስከ ቀብሩ ይሄዳል።
ከዛ እናቴ ምንድን የሚሰማት ምናምን ስንት ሰዓት እየፈጀ እንደሆነ አያውቅም። እዛ ሀሳብ ውስጥ የሆነ መንቃት ያስፈልግ ኮንሽ ምን ሆኜ ነው ምናምን ማለት አለ እንዴ አለፈ እኮ በቃ አልገጨኝም አለቅ አልሆነም ከገሌ ጋር አልተጣላሁም እናቴም አልሞተችም በቃ አባቴም አልሞተም እና ኢማጂን እያደረገ ከእውነተኛው ከሪያሊቲው ዓለም እየወጣ በራሱ የሆነ ሲናሪዮ እየፈጠረ የሚጨነቅ ሰው በጣም ብዙ በተለይ ደግሞ ወጣቶች በቃ ውስጥ የሚሰማ የሆነ ባዶነት አለ ሌላ ጊዜ በደንብ እናወራበታለን ያን ባዶነት ለመሙላት ሰው የጎደለው ነገር ሲያየው የለም ግን ውስጡ አልቅስ ይለዋል ያ ከእግዚአብሔር መራቅ ነው ባይዙ በደንብ በሰፊው አነሳዋለሁ ብዬ ነው ማልነካከው ያቺ የሚሰማበት የሆነ ምክንያት አለ እሱን ምክንያት ፍለጋ ሰው ይባዝና ሲያጣ በቃ ሰበብ የለ እኔ እኮ እንደዚህ ሆንኩት ለዚህ ነው ያለ አንዳንድ በጣም በጥቃቀን በሆነም ባልሆነም የሚያማርሰው አጣቀ በትንሽ ነገር ቤት ውስጥ ባለው ድመት የሚያማርሰው ነው ቺኮ ምናምን ሊል ይችላል ገብቷል ምንም ምክንያት ከፈለክ ለማማረር ኢማጂን አድርገህ ለመጨነቅ ከፈለክ በጣም ብዙ ነው የሰው ልጅ አይምሮ የማይሰለው ነገር የለም እና ተረት በቃ ከሪያሊቲው ዓለም በጣም ርቀናል አብዛኞቻችን ይሄም አንዱ ምክንያቱ ኢማጂን ማድረግ ሌላውና በጣም ሰው ያልገባውና ማወቅ ያለበት ነገር ደግሞ እኔ አንዳንድ ሰው አሁን ሁሉም ነገር ሰክስ አርጓል ግን የሆነ ነገር ምንድን ዝም ብሎ ይጨንቀኛል የሚል ሰው አገር ነገር ሐሳቤን የሆነ ባዶነት አለ የሆነ ጭንቀት በቃ ውስጤ ግን ሰላም አይደለም ምን አለ ኃጢአት ነው ሌላ ነገር አይደለም ምክንያቱም ኃጢአት ሰላም ሊሰጥ አይችልም ኃጢአተኛ ሰው ሰላም ሊኖረው አይችልም ገብቷል በቃ ሊኖረው አይችልም ኃጢአት በጣም ነው የሚያስጨንቀው ልብን በጣም ነው የሚይዘው ከእግዚአብሔር መራቅ የኃጢአት ብዛት እግዚአብሔርን ረድኤት ከላይ ላይ ያነሳዋል በቃ እግዚአብሔር ረድኤት ይርቃል እግዚአብሔር ረድኤት የራቀው ሰው ደግሞ ሰላም የለውም ጥሩ እንቅልፍ አይኖረው ያ ቀላል አይደለም መጨነቅ ዝም ብዬ እየጨነቀኝ ነው የሚል ሰው ካለ ንስሐ ገባ ስጋው ደግሞ ተቀበል ከእግዚአብሔር ታረቅ አንዳንድ ሰው አይ ይሄን ነገር አቺቭ ማድረግ አለብኝ ውስጥ የሚሰማኝ የሆነ ባዶነት አለ ስለዚህ ስመረቅ ይላል ከተመረቀ በኋላ ያ ባዶነት አለ ሳገባ ይላል ሰወልድ ይላል እስክትሞት ድረስ ያ ባዶነት አይሞላም ኦግስቲን የተባለ ሊቅ ምንድነው የሚለው ያ ባዶነት እግዚአብሔር ሰው ልጅ ሲፈጥር ያስቀመጠው ባዶ ነው ቦታ ናት ባዶ ቦታ አለች እሷን የሚሞላው ደግሞ እግዚአብሔር ነው እግዚአብሔር